ስለዚህ ማንም እዚህ ቤት ምእመንና ሰው ሴትና አክስት አጎትና ወንድም ብቻ ሆኖ እዚህ ምድር ዘመኑ እንዳያልቅ የተሰጣችሁ የመኖር እድሜና ዘመን እግዚአብሔር በእናንተ ውስጥ ያስቀመጠውን የመለኮትን ጸጋ በአካባቢያችሁ፣ በቤታችሁ፣ በሰፈራችሁ፣ በምትኖሩበት መንደርና አካባቢ እንዲሁም በዘሮቻችሁ መካከል ስለናንተ ሰዎች ሲፈወሱ፣ ስለናንተ ሰዎች ሲባረኩ፣ አክስት፣ አጎት፣ ወንድም፣ እህት፣ ቤት፣ ትዳር የናንተ የሆኑ ዙሪያችሁ ያሉ ሰዎች በሙሉ እናንተ ውስጥ ባለ የመለኮት ኃይል እንዲባረኩ፣ እንዲፈወሱ፣ እንዲጽናኑ፣ ጠላት ከዙሪያቸው እንዲመታ፣ ክፉ እንዲሸሽላቸው፣ ቤታቸው የተባረከ እንዲሆን፣ የተጠበቀ እንዲሆን ውስጣችሁ ያለው ኢነርጂ፣ ውስጣችሁ ያለው የመንፈስ ቅዱስ ስጦታ መውጣት አለበት። ማለትም እናንተ ቤተሰብ መካከል ሰው ታሞ ተቸግሮ ተጨንቆ በመከራ ውስጥ ሆኖ እናንተ ውስጥ ያለው የመለኮት ቅባት አክቲቭ ሆኖ እጆቻችሁን ወደ መጫን፣ ትንቢት የመናገር፣ በእግዚአብሔር ቃል የማጽናናት፣ ለቤተሰብ፣ ለዘራችሁ፣ ለትውልዳችሁ፣ ለጓደኞቻችሁ የፈውስ ምክንያት ስፔሻሊ ደግሞ መንፈስ ቅዱስ ዋና ስራው ወንጌል ስለሆነ ላልዳኑ ሰዎች የመዳን ምክንያት በኢየሱስም በዚህ መንፈስ እንደዚህ መሆን ይሁንላችሁ። ኃይል እያለ ኃይል ካልተገለጠ፣ ኃይል እያለ ኃይል ካልታየ እንደሌለ ነው የሚቆጠረው። የትኛውም ኃይሉ መኖሩ ካልታየ ከሌለው እኩል ነው የምትቆጠሩት። ብዙ አማኝ ያለውን ያክል አይደለም የሚኖረው። ያለንን አቅም ያክል ልክ አይደለም በዚህ ምድር ላይ የምንንቀሳቀሰው። ስለዚህ ያለህን ካላወቅ ከሌለው እኩል ትቆጠራለህ። ያለህን ካላሳየ፣ ያለ ካልተገለጠ እንደሌለው ሰው ነው የምትሆነው። ከሌለው እኩል መቆጠር ብቻ አይደለም፣ እንደሌለው ሰው። ከጎናችሁ መታ አርጉትና ባዶ አይደለህም በሉት። ካንተ የሚወጣ በሉት። ሰዎች የሚቀበሉት፣ ሰዎች የሚፈወሱበት፣ የሚጽናኑበት ቃል አለ።